السلام عليكم ورحمة الله وبركاته. الله كقبر قطعت يطبقው الله كقبر قطعت يطبقው يا ربي الله كقبر قطعت يطبقው። ይሄንን ቪዲዮ ለሁሉም እንድደርስ ሸር ኮፒ ሊንክ ያደረገ ለብዙ ሰው ያዳረሰውን ሰውዬ የአላህ መልእክተኛ ምን አሉ? ለውላ አላ ተዳፈኑ አትቀባበሩም ብዬ ባልፈራ ኑሮ ለዳዑቱላህ አላህን ለምነው ነበር አዩስሚዐኩም እንዳሰማችሁ ሚን ዐዛቢል ቀብር የቀብርን ቅጣት እንዳሰማችሁ ለምነው ነበር አሉ። ነገር ግን የቀብርን ቅጣት ሰምተን ኑሮ ችለን እናቶቻችንን ወደ ቀብር ይዘን ሂደን ቀብረን አንመለስም። አባቶቻችንን ያንን እየሰማን ወደ ቀብር ይዘን ሂደን አንቀብራቸውም። ልጆቻችንን ያንን እየሰማን ወደ ቀብር ይዘን ሂደን አንቀብራቸውም። የአላህ መልእክተኛ አንዴ ቀብር አጠገብ ተክዘው ተቀምጠዋል። በያዙት እንጨት መሬቱን እየቆፈሩ ባሉበት ሰዓት ፈረፈዐ ረእሰሁ ራሳቸውን ቀጥ አደረጉና ፈቃል የአላህ መልእክተኛ ብለዋሉ ኢስተዒዙ ቢላሂ ሚን ዐዛቢል ቀብር ኢስተዒዙ ቢላሂ ሚን ዐዛቢል ቀብር ኢስተዒዙ ቢላሂ ሚን ዐዛቢል ቀብር። ከቀብር ቅጣት በአላህ ተጠበቁ፣ ከቀብር ቅጣት በአላህ ተጠበቁ፣ ከቀብር ቅጣት በአላህ ተጠበቁ አሉ። ቀብር ቅጣት አለው ወንድሞቼ፣ ቀብር መከራ አለው፣ ቀብር ጭንቀት አለው፣ ቀብር ስቃይ አለው። አንዳንዱን ሰው ቀብሩ ያጣብቀዋል። ቀኝ ጎኑ ከግራ ጎኑ እስከሚተላለፍ ድረስ ጧትና ማታ ወደ እሳት እየተቀረበ በእሳት የሚቀጣ ሰው አለ። የእሳትን ልብስ የሚለብስ ሰው አለ። የጀሃነም በር ተከፍቶለት ጀሃነምን የሚመለከት ሰው አለ። ቀብርም ውስጥ ስቃይ አለ። ቀብርም ውስጥ ጭንቀት አለ። አሚን ያለውን አላህ ከቀብር ቅጣት ይጠብቀው። ኮፒ ሊንክ ያደረገውን አላህ ከቀብር ቅጣት ይጠብቀው። ይሄንን ቪዲዮ ለሁሉም እንዲዳረስ ያደረገውን ያ ረቢ አላህ ከቀብር ቅጣት አላህ ይጠብቀው። አሰላሙ አለይኩም።